በመጀመሪያ ምንም ነገር ከመኖሩ በፊት እግዚአብሔር ነበር። ከዚያም እግዚአብሔር ዓለምን ለመፍጠር ወሰነ። መጽሐፍ ቅዱሳችን በዘፍጥረት መጽሐፍ ውስጥ ይህንን አስደናቂ ታሪክ ይነግረናል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። በሁለተኛው ቀን እግዚአብሔር ሰማይን ፈጠረ። ከሰማይ በታች ያሉትን ውኆች ከሰማይ በላይ ካሉት ውኆች ለየ። በሦስተኛው ቀን እግዚአብሔር ከሰማይ በታች ያለውን ውኃ በአንድ ስፍራ ሰበሰበውና ደረቅ መሬት ታየ። ደረቁን ስፍራ መሬት ብሎ ጠራው፣ የተሰበሰቡትን ውኃዎች ባሕሮች ብሎ ጠራቸው። ከዚያም እግዚአብሔር መሬትን ለመሸፈን ዕፅዋትን፣ ዛፎችንና አበቦችን ፈጠረ። ሁሉም ነገር ደማቅና ውብ መሆን ጀመረ። በአራተኛው ቀን እግዚአብሔር ፀሐይን በቀን እንድታበራ ፈጠረ፣ ጨረቃንና ኮከቦችን በሌሊት እንዲያበሩ ፈጠረ። ቀናትን፣ ወቅቶችንና ዓመታትን ለማመልከት በሰማይ አኖራቸው። በአምስተኛው ቀን እግዚአብሔር ባሕሮችን በዓሣዎችና በሌሎች ውኃ ውስጥ በሚኖሩ ፍጥረታቶች ሞላቸው። እንዲሁም በሰማይ ላይ እንዲበሩ ወፎችን ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውኃ ሙሏት፣ ወፎችም በምድር ላይ ይብዙ። በስድስተኛው ቀን እግዚአብሔር በመሬት ላይ የሚኖሩ የተለያዩ ዓይነት እንስሳትን ፈጠረ። ትልልቅ እንስሳትን፣ ትንሽ እንስሳትን፣ የዱር እንስሳትና የሚያምሩ እንስሳት ነበሩ። ከዚያም እግዚአብሔር በጣም ልዩ የሆነን ነገር አደረገ፣ ሰውን ፈጠረ። እነርሱም በራሱ ምሳሌ ፈጠራቸው፣ ዓለምንም ሁሉ እንዲንከባከቡ ሰጣቸው። እንስሳትንና ዕፅዋትን እንዲጠብቁ እንዲሁም ልጆችን እንዲወልዱና ምድርን እንዲሞሉ ሰውን አዘዘ። በመጨረሻም በሰባተኛው ቀን እግዚአብሔር የመፍጠርን ሥራ ጨረሰና አረፈ። ይህን ቀን ባረከውና ቅዱስ አደረገው፣ ምክንያቱም ከመፍጠር ሥራው ሁሉ በዚያ ቀን ስላረፈ። ይህ እግዚአብሔር ዓለሙን በ6 ቀን እንዴት እንደፈጠረ እና በሰባተኛው ቀን እንዴት እንዳረፈ የሚነግረን ታሪክ ነው። ይህ ሁሉም ነገር እንዴት እንደጀመረ እና እግዚአብሔር ዓለምን በጣም በትኩረትና በውበት እንዴት እንደፈጠረ የሚነግረን ታሪክ ነው። ከትልቁ ተራራ እስከ ትንሹ ፍጡር ድረስ በዓለም ውስጥ ያለው ሁሉ የእግዚአብሔር ድንቅ ፍጥረት እንደሆነ ያሳስበናል።